አምስት እንደዛ ተፈጠረ። ምዕራፍ 6 ላይ ግን ሰው ሁሉ የሆነ ነገር ተፈጠረ። ስለ ነገር ወረዱ ከመለኮት ሐሳብ የሆነ ሰው ለወገኔ ምናምን የሚባል ሐሳብ አመጣ። ስለ እንጀራ መወራት ተጀመረ። ከዛ አረኛ አንወርድም ማለት ጴጥሮስ ነው። ከተሰጠን ሌብል አጥስ ያለ ሰው ከተሰጠኝ ሌብል አልወርድም ይላል። ከገባውበት ክብር አልወርድም ይላል። አስባችሁታል? ምዕራፍ 4 ላይ ጥላው የሚፈውስ ሰውዬ እዚህ ጋር እንጀራ አገልግል ስለ እንጀራ ዳኝነት ውስጥ ሊገባ ኖ አለ። እኛ ለጸሎትና ቃሉን ለማገልገል ምናለን እንተጋለን። ሌሎች በቃ የተመሰከረላቸው በእናንተ ዘንድ መልካም ምስክርነት ያላቸው 7 ሰዎች ሹመዋል። በቃ ችግር የለውም። ስለዚህ ለዚህ እውነት መንፈስ ያለባቸው ሰዎች ተመረጡ። 7 ሰዎች 7 ሰዎች ሲመረጡ አንደኛው እስጢፋኖስ ነው፣ አንደኛው ፊልጶስ ነው። ወደሃለው ኢየሱስ። ሌሎቹ እነማን ናቸው? ስማቸው አለ አላውቃቸውም። ለተመረጡበት ዓላማ ወለው ሊሆን ይችላል። የነኚህ ግን ውስጣቸው መንፈስ ስላለ ሃሌሉያ። እስጢፋኖስን ካየኸው ልክ ከምዕራፍ 6 በኋላ ምዕራፍ 7 ላይ ብድግ ብሎ መስበክ ጀመረ። ኢየሱስ ጌታ ከዘፍጥረት እስከ ራዕይ ድረስ በአንድ ጊዜ መስበክ ጀመረ። አየህ፣ ለመለኮት ዓላማ እኔ ወልሽ ነገር 40 ዓመት ከዚህ በኋላ 50 ዓመት ምናምን ቆያለሁ ብለሽ የምታስቢ ከሆነ አንድ ቀን መለኮት ካለፈብሽ ይበቃል። አሜን። ካሉ ደቀ መዛሙርቱ ሁሉ በጣም ብላቴና ነበር ይባላል። እስጢፋኖስ በጣም ሕፃን በቃ ያንግ ነበር። ነገር ግን በአንድ ጊዜ ነው ወጥቶ መስበክ የጀመረ። ውስጥ ያለው ዛሬ ይንቀሳቀሳል። ውስጥሽ ያለው ይንቀሳቀሳል። አይገደብም። በኢየሱስ ቀኝህን አንሳ። በጌታ በኢየሱስ ስም እባርክሃለሁ። ዛሬ ውስጥ ያለው ቅባት መንቀሳቀስ ይጀምራል። ውስጥ ያለው መንፈስ መንቀሳቀስ ይጀምራል። መፍሰስ ይጀምራል። መፍሰስ ይጀምራል። መፍሰስ ይጀምራል። እና እስጢፋኖስ 7ቱን ሃሌሉያ ለሰው ሐዘን ሊመስል ይችላል። የእስጢፋኖስ መገደል ደግሞ የመለኮት ሐሳብ ነው ብዬ ነው ማምነው። እነዛ ኢየሩሳሌም ላይ ሊቀሩ ነው። ጌታ ይሁዳ እየጠበቃቸው ነው። ጌታ ሰማርያ እየጠበቃቸው ነው። ጌታ እስከ ዓለም ዳርቻ ድረስ እየጠበቃቸው ነው። እነሱ ግን ተዘግተው ተቀምጠዋል። አንድ ቦታ ላይ ተዘግተው ተቀምጠዋል። ሃሌሉያ። ከዛ ሁሉም ይላል ተበተኑ። እሺ ተበተኑ። ሁሉ በየአቅጣጫው ተበተኑ። የተበተኑት ሚሽኑን በቃ ዓላማው ለዚህ ዓላማ ነው የተጠራነው ምናምን ብለው አይደለም፣ ፈርተው ነው የተበተኑት።